ሰላም ጤና ይስጥልኝ ውድ የአምስተኛ ክፍል ተማሪዎች እና ቤተሰቦች። እነዚህ ጥያቄዎች በተለይ እቺ የመ ጥያቄ ሀ ላይ ምንድነው እያለን ያለው 25 የ60 ስንት ፐርሰንት ነው? ልብ በሉ ከዚህ ጋር እንዳይጋጭብን አሁን ለላይ ከሚገጥመን ጥያቄ ጋር እንዳይመሳሰልብን በደንብ አስተውሉኝ። 25 የ60 ስንት ፐርሰንት ነው ያለን። እንዲህ በሚሆንበት ጊዜ 25 60ኛ ሲባዛ በመቶ ፐርሰንት ወይም በመቶ መቶኛ ነው የምንሰራው ማለት ነው። እናም 25 ሲባዛ በመቶ ፐርሰንት እንዳለችን ተዋትና በመቶ ሲምፕሊ እናብዛት ስንት ይሆናል? 25 እናብዛና 20 ኦቨር 60 አለች። ከዛ እንደገና ፐርሰንት የምትለው ሲምቦል ወይም 1/100 አለች ማለት ነው። እሷ እንዳንረሳ። እሺ እቺን 0 በዚህ 0 ካንሰል እናደርግና 250 ስድስተኛ ፐርሰንት ማለት ነው። ወይንም ደግሞ 125 ሶስተኛ ፐርሰንት ማለትም ይቻላል። ወይንም ደግሞ አቅራብ እንበልና አቅራብ 40 ስናካፍለው ማለት ነው 41.666 እያለ ሄዳል። እዚህ ጋር ሲምቦል አላርግና ፐርሰንት ማለት እንችላለን። ወደ ለጥያቄ በሄድ ደግሞ ከ70 ሰዎች 60% ሴቶች ቢሆኑ ነው የሚለው። ስለዚህ ይሄ የ70ን 60% ማውጣት ነው። የ70 60% ለማውጣት ከዚህ በፊት ባየናቸው ተደጋጋሚ ቪዲዮዎች እንግዲህ የ70 60% ለማውጣት 70 ሲባዛ በ60% ወይም በ60 መቶኛ በቃ። እናም 70ን በ60 እናበዛና በመቶ ማካፈል ማለት ነው። ካንስል የሚሆኑ ዜሮዎች ካሉ በብዜት ከተያዘች 0 በ0 ካንስል ትሆናለች። እቺን 0 በ0 ካንስል ማጥፋት ማለት ነው። ማን ቀረን? አሁን ከላይ 7 ሲባዛ በ6 7 ጊዜ 6 42 ከታች ደግሞ አንድ ነች ያለችው 42 አንደኛ ወይም 42 ሴቶቹ ስንት ናቸው? 42 ኢንኬዝ ምናልባት ወንዶቹ ስንት ናቸው ቢሆን ኖሮ ጠቅላላ 70 አይደሉ? 42 ስንቀንስ 28 ይሆኑ ነበር ማለት ነው። እሺ 120 የ70 ስንት ፐርሰንት ነው ወይም ከመቶ ነው? አሁንም እንደ ሀ አይነት ጥያቄ ነው። 120 70ኛ እናድርግና ሲባዛ በመቶ ፐርሰንት እና መጨረሻው እዚህም እናጠፋው ካለችን በዚች እናጥፋና 12 ሲባዛ በመቶ እንዲህ እናደርግና ስንተኛ? 7ኛ ፐርሰንት ምልክት አለቻን ፐርሰንት ማለት እንችላለን። ወይንም ደግሞ 171.43 አቅራብ እንበልና 171.43% ወደ መና እጅግ ወሳኝ ወደ ሆነችው እና ከበድ ወደምትለው ክፍል ስንገባ አንድ እቃ 15 ብር ተሽጦ ልብ በሉ ተሽጦ 320 ትርፍ ቢያስገኝ ነው የሚለው። ትርፉ ስንት እንደሆነ 300 የተገዛበትን አልነገረንም። 15 ብር እንደተሸጠ ነው የነገረን እና ትርፉን ነው የነገረን። ስለዚህ ያው እንግዲህ አንዲት ቀመር እንደዚህ አድርገን ድራይቭ እናድርግ። መሸጫ ዋጋ መግዣ ዋጋ ሲደመር ትርፍ ነው። አንድ ሰው 30 ብር አንድ ዕቃ ቢገዛ 50 ብር ከሸጠ መሸጫው 50 ይባላል ማለት ነው። የገዛውበት 30 ነው፣ ያተረፈው 20 ነው አይደለ? በዛ መሰረት ከዚያስ መሸጫ ዋጋ እኩል ይሆናል መግዣ ዋጋ ሲደመር የተሸጠበትን ያገኘውን ትርፍ ነግሮናል በፐርሰንት። ስለዚህ ይሄ ትርፍ ሳይሆን አሁን ትርፍ በምን ልንቀይረው ነው ማለት ነው?
በፐርሰንት ስለነገረን የመግዣ ዋጋ ሲባዛ በፐርሰንቱ ማለት ነው። ትርፍን ሲምፕሊ በቀጥታ መደመር ነበረ። ነገር ግን ትርፉን ስለሆነ እየጠየቀን ያለው ትርፉን በብር ደረጃ ማለት ነው። እሱ ግን በምን ሰጥቶና በምን ገልጾልናል? በፐርሰንት ገልጾልናል። እና ምን ይባላል ማለት ነው? መግዣ ሲባዛ በተሰጠን ትርፍ ፐርሰንት። ምሳሌ ላስረዳ። ለምሳሌ አሁን የገዛበትን ቢነግረን 20 ብር ተገዝቶ 10% አተረፈ ቢሆን ኖሮ 20 ብር ተገዝቶ ሲሸጠው 10% አተረፈ ቢባል ሲባዛ በ10 መቶኛ ይሆን ነበር። ነገር ግን እሱ ትርፉን ነው የሰጠንና መግዣ ሲባዛ በ320%። አሁን እዚች ጋር ደግሞ እንግዲህ እንዴት እንግባባ መሰላችሁ? እቻት እቺ ቀመር እንዴት እንደወጣች ይኸው። ለምሳሌ ሀ እኩል ይሆናል የሚል አረፍተ ነገር ቢኖር በ ሲደመር በ ሲባዛ ጠ የሚል ቀመር ቢኖር ሀ እኩል ይሆናል እዚህም በ አለ። እነዚህ ሁለቶቹ በምን ተያይዘዋል? በማብዛት ተያይዘዋል። እና በኔ ጋራ በመውሰድ አሁን እዚህ ጋር ነው እንግዲህ ስለቀረበ እንጂ ይሄ ለአምስተኛ ክፍሎች ትንሽ ምን እናድርግ? በኔ ጋራ እንወሰድና በ ሲካፈል አንድ ጊዜ ሲደመር በ ሲባዛ በጠ በበ ስናካፍለው በ ይጠፋና ጠ ይቀራል። ይሄ ይሆናል ማለት ነው ቀመሩ። እና ምን ማለት ነው እዚህ ጋር አሁን መግዣ የሚል ሁለቱም ጋር ስላለ መግዣን የጋራ ወሰድኩና ሲባዛ አንድ ሲደመር 3.2 ማለት 320% ማለት 320 መቶኛ ማለት ነው። 320 መቶኛ ማለት 3.20 ወይም 3.2 ሲምፕሊ። እሺ 3.2 እና 1 ሲደመሩ 4.20 ወይም 4.2። እሺ አሁን በቀጥታ ልመለስና ምን ሆነ ማለት ነው? መሸጫ እኩል ይሆናል የተገዛበት ሲባዛ በ4.20 ወይም በ4.2። እሺ መሸጫ ዋጋ ስንት ብር ነው ተሸጠ የተባለው? 15 ብር። 15 እኩል ይሆናል ልበለውና ሲባዛ 4.2። የተገዛበትን እንግዲህ ለማግኘት ሲካፈል በ4.2 15ን በ4.2 ስናካፍል የተገዛበት ዋጋ እናገኛለን። 15 በ4.2 ስናካፍል ይቺ ነጥብ እንድትወጣ ሲባዛ በ10 አደርጋታለሁ። እንግዲያውስ ይችንም ሲባዛ በ10 አደርጋለሁ ማለት ነው። 150 ሲካፈል በ42 ማለት ነው 7 አካባቢ ይመጣል። ይሄ የተገዛበት ነው 3.7 3 ብር ከ70 ማለት ነው የተገዛበት። የተሸጠው ደግሞ 15 ብር ነው። ከ15 ላይ 3.7 እንቀንሳለን ማለት ነው። ሲቀነስ 3.7 3 ብር ከ70 እንቀንሳለን። ከ15 ብር ላይ 3.7 ስንቀንስ የምናገኘው 11 ብር ከ42 አካባቢ 11 ብር ከ42 አካባቢ ይሆናል ማለት ነው። እና ያገኘው ትርፍ በብር ደረጃ 11 ብር ከ42 ይገባኛል። ትንሽ መጀመሪያ ተናግሬያለሁ፣ ወሰብሰብ ያለ ነው ከማለፍ እና በደንብ የተረዳችሁኝ ወላጆች ልጆቹ እንድታግዟቸው እላለሁ። አመሰግናለሁ።